ቆይ ምን ማለት ነው? እኔ ምንም አልገባኝም። ለምንድን ነው እዚህ የማይረባ ሰውዬ ፎቶ ይላከልኝ? ያመዋል እንዴ? ወንድሜ አንተ ደግሞ ከዚህ ጋር ምን እያረክ ነው? ከየት ነው የምትመጡት? አንቺ ደግሞ በዚህ ሰዓት የት ሄደሽ ነበር? እንዴት ነህ? የኑኑ ወንድም ነህ አይደል? አዎ ነኝ። እህቴን የት ወስዳት ነው? የት ይሆናል? ያው አለባበሷ ይነገር የለ። ኑኑ በቃ እኔ ደክሞኛል፣ ክፍሌ ምግብ አምጪልኝ። እሺ አመጣልሃለሁ። አንቺ ምን አይነት ድፋር ነሽ? የአዶኒ ሲገርመኝ ጭራሽ ወንድሜ ልትጠረጠሪ ያምርሻል? ምን ነው ቆይ ደረጃሽን ያልሻል መሰለሽም? ዝም በይ አንቺ። ሁለተኛ እህቴን ቀና ብለሽ እንዳታያት። ከአንቺም ብሶ ደግሞ ሰው ልትመክሪ ታስቢያለሽ እንዴ? ደፋር። ተዋት ወንድሜ፣ ልክ እናቴ የተናገረችው። እኔ ግን ለብቻዬ ከሱ ጋር ሄጄ ሳይሆን እናቴ ይዛን ሄዳ ነው። እሷ ለጸሎት ስለምትቆይ እኛ ተመልሰን ነው እንዴ? ስሚ አንቺ፣ ሁለተኛ እህቴን ስትናገሪያት ባይሽ። እንደዛ እኮ አይደለም። ይቅርታ በያት። ማ እኔን ይቅርታ ምላት? ድፍረት እፈርሽ። እሺ ጥሩ። አይ እንደዛ እኮ አይደለም። እሺ ይቅርታ። እንደዚህ እንድትያት አይደለም እንዴ? እና እንዴት ነው የምለው? እኔ ነው ይቅርታ ያለችኝ? ምን አጥፍታ ይዟት ነው? ኑኑ ተናግሬ ካስቀየምኩሽ ይቅርታ በያት። ወይኔ ልሹ ታያለሽ ኑኑ፣ ህይወትሽን ይቁም ሲኦል ነው የማደርገው። ይቅርታ ኑኑ ተናግሬ ካስቀየምኩሽ። እንዴ ወንድሜ፣ እንዴት ነው እንደዚህ እንድትፈራ ያደረካት? እሱን ተይው፣ ዋናው መስማማታችሁ ነው ካልክ እሺ። ቆይ ለምን እኔን ጠብቀሽ አልመጣሽም? ጭራሽ ከጎረምሳ ጋር መንገድ ለመንገድ። እንዴ ወንድሜ ምን ችግር አለው? ዝም በያት መልሽልኝ። ችግሩ ሲመጣ ነው የሚታወቀው። ድጋሚ እንድናገር እንዳታረጊ። ሁለተኛ ከዚህ ልጅ ጋር እንዳላይሽ በጭራሽ። ሁለታችሁም ለብቻችሁ ሆናችሁ እንዳላገኝሽ። ክብርሽን ጠብቂ እሺ ወንድሜ። ይቅርታ። ይቅርታ እንድትይኝ አይደለም፣ አርፈሽ የምልሽን አድርጊ። እሺ በቃ። ወይኔ ልሹ፣ ጭራሽ በገዛ ቤት እንደዚህ መናቅ። አንተን ከማማክር ጆን ብጋፈጥ ይሻለኝ ነበር። ወይኔ ጆ አልተረፍክም እኮ። ጭራሽ የማይሆን ነገሮች ነው ራሴን የጨመርኩት። ሄሎ ታዲ። ወይዬ ልሹዬ እንዴት ነሽ? ታዲ በእናትሽ ቶሎ ነይ። ቅጥል ብያለሁ። በጣም ነው የተናደድኩት። ምን ነው? ምን ተፈጠረ? እነዚህ ሰዎች በገዛ ቤት አቃጥለው ሊደፉኝ ነው። ቶሎ ነይና ከዚህ ቤት የሚወጡበትን መንገድ እንፈልጋለን። እሺ እመጣለሁ። በቃ እሺ ቶሎ ነይ፣ እጠብቅሻለሁ። ምንድን ነው እሱ? ጭራሽ ነው የለፈቅ ጀመርሽ? ከመጀመሩ ነው ደግሞ እኔን ሳታስፈቅጂ እቃይ ማበርበር ጀመርሽ? ምን እንደሆነ አልናገር ስትይ ማየት ፈልጌ ነው። ይቅርታማ። አንቺ ምን አገባሽ? ቶሎ ቀጥ ብለሽ እዚህ ክፍል ውጪ። ይሄን ፖስታማ እንዴትም ብዬ ምን እንደሆነ ማወቅ አለብኝ።
አንሳው፣ ስልኩን አንሳው። ቆይ ለምንድን ነው የዚህን ቀፋፊ ሰውዬ ፎቶ የላከልኝ? ምን ነው? አንቺም እኮ አልበላሽም። ስለዚህ አብረን እንበላለን። እኔ ማለቴ እኔ እናንተ እንዴት ነው አብረን ምግብ የምንበላው? ምን ችግር አለው? ወይስ እኔ ቶሎ ቶሎ ስለምበላ ላጠግቢ ትችያለሽ? አይ እንደዛ ማለት አይደለም። ያው ኤልሹም የተናገረችው እኮ ትክክል ነው። እኔ እናንተ ደረጃችን አንድ አይደለም። እሷ የምትናገረውን ነገር አታውቅም። የምር ያለችው ነገር ካስከፋሽ ግን ይቅርታ እንድትጠይቅ አደርጋታለሁ። አይ አልፈልግም፣ ግን አብረን መብላት አንችልም። ምን ሆነሻል? ምግብ መብላት ምን ችግር አለው? ለምንድን ነው እንደዚህ የምትሸሽ? ኑኑ፣ በእኔና በአንቺ መሀል ምንም አይነት ልዩነት የለም። ይህንን መረዳት አለብሽ። እንዴት ነው የማይኖረው? አንተ ያሰራችው ልጅ ነህ፣ እኔ ደግሞ አንድ ተራ ቤት ሰራተኛ፣ ለዛም ቋሚነት የማይታወቅ በቤታችሁ ገብቼ የምኖር። በፈጣሪ ረፊ፣ የምትናገሪው ነገር እያወቅሽ አይመስለኝም። ለምንድን ነው ራስሽ እንደዚህ ዝቅዝቅ የምታደርጊው? አንቺ ከሁሉም ነገር የሚገባሽ ቆንጆዬ ልጅ ነሽ። ምናልባት ደረጃዬ እንኳን ቢያንስ እኔ ነው። አልገባኝም ማለት እኔ አንቺን ልቀቀኝ ቤሉል፣ ወንድም ያስጠንቅቆኛል። ካጣኝ ደግሞ እዚህ ነው የሚመጣው። ስለዚህ መሄድ አለብኝ። ይቅርታ እንዳያስኩሽ አላስተዋልኩም ነበር። ምን እየሆንክ ነው ቤሉል? ተረጋጋ። እንደዚህ ስትደናበር የማይሆን ስህተት እንዳትሰራ። ራስን አረጋጋ። አዱ እንዴት ነህ? የት ነው ከማም ጋር ያላችሁት ቀኑን ሙሉ? ወይ እባክህ ደክሞ ትንሽ ረፍና እናወራለን። አንተ አልወጣህም እንዴ? አዎ አልወጣሁም። አጎቴ ቤት ጠብቀኝ ብሎኝ ነበር፣ ግን ቤተክርስቲያን ሄጃለሁ። አንተ እንዴት? ምን እንዴት አለው? መሄድ አልችልም እንዴ? አይ ማን አልችልም አለ። ያው እንደዚህ ድንገተኛ ስለሆኑብኝ ተገርሜ ነው። እባክህ እኔም ድንገት ነው የሄድኩት። ከኑኑና ከእናቷ ጋር ነበር ሄድ ነው። ከኑኑ ጋር? አረ ጥሩ ነው። ምን ነው አዱ? አይ ምንም፣ በቃ እኔ ልጅ ጋር ደርሼ ልምጣ። አሁን እረፍት ላድርግ እያልክ አልነበር? አይ የማስጠናት ነገር ይኖራል። እንደዚህ ደግሞ? አዎ ምን ማድረግ ይቻላል? እሺ በቃ ቶሎ ተመለስ፣ የማወራ ነገር አለ። አጎቴ ከቆየ ደግሞ ልወጣ እችላለሁ። እሺ አዱዬ እንዴት ነህ? ወይ ብታይ እንዴት እንደናፈከኝ። ደህና ነኝ። እሺ የት ነበርሽ? ደግሞ ምንድን ነው ያልሽው? ይሄ በጣም አስፈላጊና ወሳኝ ነገር ነው። እኔ ጋር ይሁት በኋላ ታያለህ። እንዴ ለምን? አሁን አብረን ነው ለምቤስጭ። አሁንም አልኩ በኋላ ላይ ያሉ ይሄ ጓደኛ ድራ ላይ ሰጠችኝ ነው።
የሰው ነገር ደግሞ ዝም ብሎ አይታይም። የጓደኛሽ ነው እንዴ? መጀመሪያ እንደዛ አትይኝም ነበር? እኔ የምልሽ ኑኑ ቤት ውስጥ አለች እንዴ? ቆይ አንተ ምን አገባ? ብትኖር ባትኖር ምን አለበት? እኔ ከአይኔ ስርቅ እንደዚህ ብፈልገኝ። ቆይ ሲቀርቡሽ ምን እያልሻቸው ነው? ምን እያስነካሻቸው ነው? አቃጠልሽኝ ነው ያት። አንቺማ አንድ ብቻ አይደለሽም ብዙ ነሽ። ግን ምንም ቢሆን ከኔ ወጥመድ አታመልጭም የማትረቢ። እኔ የምልህ አዱ አንድ ነገር ልነግርህ ነበር። ምንድን ነው ንገሪኝ። ብታይች እውነት ምንም አላማረኝም። ወንድሜ ከመምጣቱ ጥብቅ ብላበታለች። እንዴት እኮ እንደሚያደርጋችሁ። ምን ማለት ነው አልገባኝም። አዱ ታምነኛለህ? አንቺ ለመታመን ዝግጁ ከሆንሽ አምንሻለሁ። ብዬ አንተ ደግሞ ቆይ ምን ማለት ነው? እኔ ምንም ነገር ቢሆን አንተ እንደማለች ታውቃለህ። እመነኝ። እሺ ቶሎ ንገሪኝ። ምንድን ነው የተፈጠረው? ኑኑ ቤሉል ተጠምዶ እየሞከረች ይመስለኛል። ቤተክርስቲያን ይዛ ሄዳች። በዛ ላይ አስተያየቷ፣ የምታደርገው ነገር ሁሉ የመጠቀም ራሱ ክፍሏ እንዲመጣ አድርገዋለች። እና ምን ችግር አለው? ጥሩ ነው። እንዴ ጥሩ ነው ትላለህ? ሲጀምር አትመጥነውም። በዛ ላይ እዚህ ቤት የገቡበት ምክንያት አላቸው። ሆን ብለው ነው። እኔ ደግሞ እንደምን እንድታል አልፈልግም። ኤልሽ ተረጋጊ። የማይሆን ነገር ጭቅላትሽ አታስቢ። ኧረ የማይሆን ነገር አይደል? በደንብ ነው ያየኋት። ገና ከመምጣቱ ልጁን ቤተክርስቲያን መውሰድ ማለት ምን ማለት ነው? እና ቢሄዱም ለብቻቸው አይደለም እኮ የእሷም እናት አብራቸዋለች አይደል? ተው እባክህ። ማነው እንደዛ ብለህ አጃጃለክ? እኔ በይኔ በብረት አይቻቸዋለሁ። ብቻቸውን ነበር የመጡት። እርግጠኛ ነሽ? አዎ እርግጠኛ ነኝ። አይ እንደዚህ ማመን የለበትም። በምንም አይነት መንገድ እሷ የኔ ናት፣ የኔ ብቻ። እሷን ማጣት አልችልም። አዱ ምን እያሰብክ ነው? ስማ እኔ ግን አንድ መፍትሄ ያለኝ፣ ማለቴ እሷ አጠገቧ እንዳይደርስ። ዝም በይልሽ በቃ ረፊ። አዱ እንደዚህ ስላልኩ ይቅርታ፣ ግን ለወንድሜ ብቻ ሳይሆን ለአንተም አስቤኝ ነው። ማለቴ እንደምትወዳ ታውቃለሁ። ኧረ እኔ አልወዳትም። አንቺ ልጅ ያምሻል እንዴ? ስርዓት ያይሽ። ካልፈልግ ቶ እኔ ግን አንተ እንድትወል ላደርግልህ እችላለሁ። ይልሹ አቀባጥሪ። እሺ እንግዲህ እንታስብበት ጊዜ ሰጥቻለሁ። እኔ እናንተ ከተስማማ ምንም ነገር ማድረግ እንችላለን። አንቺ አስቀያሚ፣ ከኔ ጋር መነካካት አልነበረብሽ። ደጋግመሽ ስትደውይ ያላነሳሁት አንቺን የማወራበት አቅም ስለሌለኝ ነው። አሁን ጭንቅላትሽ ውስጥ ብዙ ነገር እያሰብሽን የሚሆነው ምን አይነት ደፋር ሰው ቢሆን ነው እኔን የሚያወራኝ? ስራዬን ታውቂዋለሽ። ሁሉንም ነገር እንደምታውቂ አንቺው ራስሽ ነሽ ስለኔ ስትናገሪ ምን ያህል እንደምትጠይኝ አውቅ ነበር። እንደዛም ሆኖ ግን አንቺን ከማፍቀር አላስቆመኝም። አንቺን የምወድሽ ከልቤ ነው። አንቺ በጣም ንጹህ ሴት ነሽ። እንደዚህ መጻፌ ድፍረት እንደሚሆንብኝ አውቃለሁ። አንቺ ፊትሽን እንዳታዞሪብኝ። ለሁሉም ነገር ምክንያት አለኝ። እባክሽ እንዳስረዳሽ እድሉን ስጭኝ። ሄደን ደግሞ ምንም አታደርግሽም፣ አትፍሪ። እሷ ሳታማክረኝ ምንም ነገር አታደርግም። አፍቃሪሽ ቴዲ። ቴዲ አይሆንም። መሲ በህልምሽ ነው። እንደዚህ ተባብራችሁ ማትጫወቱብኝም።
እንደዛ መሆን የለበትም። አይሆንም አይሆንም አይሆንም። አይ እንደዚህ መሆን የለበትም መሆን የለበትም። አይሆንም 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 አይሆንም። እንዴት እንደዚህ ሊሆን ይችላል? ወይኔ አምላኬ። እንደዚህ መሆን የለበትም እንደዚህ መሆን የለበትም። አይሆንም። እንደዚህ ማ ተባብራችሁ አትጫወቱብኝም። አይሆንም አይሆንም አይሆንም። የኔ ውዴት ነህ። ምንድን ነው ያጋጠመ? እቺ ልጅ ምን ብትል ነው እንደዚህ ወጥቶ የቀረው? እባክህን ስልክን ክፈትና አንድ ነገር በለኝ። አንተ እኮ የኔ መደበቂያ ነህ። ሐዘኔን ችግሬን የምረሳው አንተንና ያንተን ደግነት መልካምነት ሳይ ነው። የሁል ጊዜ ምኞቴ አንተን መሆን፣ እንዳንተ ከልቤ ንጹህ መሆን ነው። ግን አልቻልኩም። እባክህ የት ነህ? የት ብዬ ልፈልግህ? ከዚህ በላይ ምን ልሆን? ኤልሹ ፈልገሽኝ ነበር? አዎ ስሚኝ፣ ቅድም ይቅርታ ጠይኩሽ ከልቤ አይደለም። ስለዚህ ብዙ ደስ አይበልሽ። እሺ ማለት በቃ እሺ ብቻ ነው የምትይው? አዎ ምን ማለት ነበረብኝ? ወይኔ ንቀት! ይኸውልኝ ብቻችን ደፋር። ቆይ እንዴት ነው የሚያደርግሽ? ኤልሹ እኔ ከአንቺ ጋር ምንም አይነት ችግር የለብኝም። እባክሽ ተይኝ በቃ። ገና መጀመርኩኝ ቆንጂት፣ ገና ብዙ ነገር ይቀረኛል። ኤልሹ ረፊ፣ አንተ ራስህ ረፍ። ቆይ ፖስቷን ማየት ትፈልግ የለም? ስለዚህ አሁን አብረን እናየዋለን። ምን እንዴ? እንዴት አገኘሽው ኤልሹ? እባክሽን ለኔ ስጪኝ፣ እባክሽን ለኔ ስጪኝ። እንደዚህ እንዳታደርጊ እትዬና ጋሼ ከሰሙ ላንቺ ጥሩ አይደለም። ውይ አሁን ልፍራ መሰለኝ። ማማረድ የሚያደርጉኝ ምንም ይሁን በቃ ለኔ ስጪኝ። አልሰጥሽም። እንደው ፊት ለፊትሽ ከፍቻለሁ። ኤልሹ ሌላ ችግር ሳይፈጠር ለኔ ስጪኝ። አልሰጥሽም። እስኪ የሚፈጠረውን ችግር አብረን እናያለን። በያን መጣላት ያለብሽን ሁላ ጥሪ፣ ከዛም እንደምታደርጊ ልሽ አስወጡኝ ከዚህ እባካችሁ፣ እርዱኝ፣ ግፋችሁ፣ እባካችሁ ከዚህ አስወጡኝ። አንቺ ሴትዮ ክፈችልኝ፣ ክፈችልኝ። ከዚህ በላይ ምን እንደምታደርጊኝ አይሻለሁ። ክፈችልኝ፣ እባካችሁ ከዚህ አስወጡኝ። ክፈችልኝ! ምን እንደምታደርጊኝ አይሻለሁ። ከዚህ በላይ ምንም አታደርጊኝም። ክፈችልኝ! ወይኔ መሲ፣ እስካሁን ድረስ የተጫወቱብኝ ነበር። ምን አይነት የማረባብሽ ቅሰው ነኝ? ምንድን ነው? ምን ይሉታል አሁን ይሄንን ቅሌት? ይሄ የማይረባ
እሱ እኮ ለምን እንደማደርገው ያህል ይሄ ቀፋፊ ሰይጣን። አንቺ እኔን መታሽኝ? ይቅርታ ይልሹ፣ ግን ይሄን ፖስታ ልሰጥሽ አልችልም። አረ እንዴት እንደማሰጭኝ እናያለን። ኑኑ ስጭኝ። ሁለቶቹም አይሆንሽ። አዱ እረፍ። በማይመለከት ነገር ውስጥ አትግባ። ቆይ ፖስቶን እኔ ጋር ነው ያገኘው፣ ስለዚህ እኔ ስጠኝ። አይ ለእሷ እንዳሰጣት አዶኒ፣ ለእኔ ነው መስጠት ያለብህ። ምክንያቱም ነገሩ የሚመለከተው እኔን ነው። ቆይ ፖስታ ምን ቢይዝ ነው እንደዚህ የምትጫጫሁት? በእውነት ለእናንተ ምንም ጥቅም የለውም፣ ለእኔ ግን የህይወቴ ጉዳይ ነው። ኤልሹ ቆይ ፖስታ ኬት ነው ያመጣሽው? ከእሷ ክፍል ከሆነ መልስላታለሁ። አይደለም ከማመና ክዳር ክፍል ላይ ያመጣሁት። ደግሞ አሰቅጃለሁ። በጭራሽ አዶኒ እንዳታምናት። በምንም አይነት መንገድ ሊፈቅዱልሽ አይችሉም። ወላጆች መሆናቸውን ትረሻለሽ ልበል? ቆይ በጣም የሚወዱሽ ነው እንዲመስልሽ? ላይወዱኝ ይችላሉ፣ ግን ደግሞ ይህንን ፖስታ በምንም አይነት መንገድ ሊሰጡሽ አይችሉም። ቆይ ምንድን ነው? ምን አጋጥሞሽ? ኑኑ አንድ ውጭ ላይ ወጣን ማውራት እንችላለን? አዱ ምን እያደረግክ ነው? ቆይ ያመሃል እንዴ? አይ ፖስታውን ሳልይዝ ወዴትም አልወጣም። እንደዛ ማድረግ አልችልም። አይዞሽ ከፍቻ ላይ ላናግርሽ ብቻ ስለፈለኩ። አይሆንም አልኩ። ለምን ድርቅ ትላላችሁ? ይሄ የህይወቴ ጉዳይ ነው። በማይመለከታችሁ ነገር አትግቡ። ኤልሹ መልሽላት። አንቺን የሚመለከት ትንግስ ምንም አያደርግሽ። ስለዚህ ጫፍ አላረገውም። እንዴትም ብዬ ከፍተዋለሁ። ቶሎ በጀርባ ልውጣና ዘግቼውን ማንበብ እችላለሁ። አዱ ታስጠላኛለክ። እሺ ቆይ ወንድምነት ላይ ነው እሷ። እንዴት እንደዚህ ታርገኛለክ? ዝም በይና አርፈሽ ተቀመጪ። አሁን ከታች አይደለች? ስለዚህ ገብቼ መውሰድ አለብኝ። ምንልሹ እንደማረግሽ ታያለሽ። በቃ እልሻለሁ። ጭራሽ እኔን በጥፊ! ወይኔ ምን አይነት ውርደት ነው! የምር አለቀሽ። አይታወቅሽም እንዴ? ኃላፊነት በሙሉ እኮ አንቺ ላይ ነው ያለው። ስለ ልጆች ተጨንቀሽ፣ ስለማታውቂው ሰው ተጨንቀሽ፣ አንዳንዴ ደግሞ እኔ እንዳግዝሽ አድርጊ። እረፍ። እኔ እንድከፋ አታድርገኝ። እኔ ለአንተ ምንም እሆናለሁ፣ ምንም። አንተ ብቻ ደስተኛና ስኬታማ ሆነልኝ። እኔ እኮ ነው ለአንተ መሆን ያልቻልኩት። አንተማ ከምንም አንስተ የማላውቀውን ህይወት አሳይተህ እዚህ አድርሰኸኛል። ቢያንስ ለአንተ ስል ጥሩ መሆን አለብኝ። ምንም እኮ አላጎደልክብኝም። ልፊ ልምድሽ አይልቅቅሽ ቢለኝ ነው እንጂ መተሻል እንዴ? አዎ መጥቻለሁ የኔ ልጅ። እና እዚህ ቁጭ ብል፣ በጣም ናፍቀኸኝ ነበር። አይ ልወጣ ነው። እንዴ ከዚህ ሰዓት በኋላ ደግሞ ወዴት ነው የምትወጣው? አጎቴ እመጣለሁ ብሎ አልመጣም። እኔ ደግሞ ዝም ብዬ መቀመጥ አልቻልኩም። የትም ብዬ የዳድን አድራሻ አገኘዋለሁ። ስብሰባ ቢኖረው እንኳን ሳይነግረን አይወጣም ነበር። በዛ ላይ ለፖሊሶች ማመልከታችን ብቻውን በቂ አይደለም። እና ቆየት ብለን የምትፈልገው? እሱን ለእኔ ተይው። ባይሆን አንቺ ማረፍ አለብሽ። እረፍት ያስፈልግሻል ማም። ቀኑ ሙሉ ውጪ ነው ያልሽው። እሺ አርፋለሁ፣ አንተ አትጨነቅ። እንዴ አጎቴ መጣሁ ደረስኩ እያልኩ እኮ ቀኑ ሙሉ አስጠበቅ። ምን አዲስ ነገር አለ? ይቅር በለኝ።
እኔም ያላሰብኩት ነገር አጋጥሞኝ ነው። ምንድን ነው እሱ? ምን አጋጠመ? ስለ አባቴ የሰማው ምንም አዲስ ነገር የለም? ቆይ ምን እየተፈጠረ ነው? እንዴት ነው አባቴ ውጭ ሆኖ እኔ እዚህ ቁጭ ያልኩት? ተረጋጋ። ብትወጣ ምንም ነገር አታገኝም። እሺ ምን አዲስ ነገር አገኘ? እሺ አሁን እንዴት ነው አባት ሞቶ ተገኝቷል፣ ሬሳውን ሄዳችሁ አረጋግጡ የምለው? ቤሉል መጎዳት የለበትም። ባይሆን ወይዘሮ ሄለን ለቀሪ ህይወትሽ ምን እንደሚወጥሽና ምን ውስጥ እንደምትገቢ አይሻለሁ። አጎቴ እባክህ አንድ ነገር በለኝ እንጂ። ምንም እስካሁን ምንም ነገር አላገኘሁም። ለዛ ነው። ምን አይነት ቀልድ ነው ይሄ? እና ምንም ሳይገኝ ነው ቤት ውስጥ ቁጭ ብዬ ዋልኩት? አንድ ነገርማ መኖር አለበት። እንግዲህ እንዳልኩ ነው። ለፖሊስ ሄጄ አመልክቼ ነበር። በእርግጥ ስልኩ ወድቆ ተገኝቷል። ሌላ ግን ምንም አዲስ ነገር አልተገኘም። ለማንኛውም እኔ ልሹ ናፍቀኛለች። ገብቼ እሷን ሰላም ማለት አለብኝ። እሺ ምንድን ነው ማድረግ ያለብን? ግራ ገብቶኛል፣ ግን መውጣት አለብኝ። እረፍ። ከዚህ ሰዓት በኋላ መውጣት የለብህም። አንድ ነገር ቢያደርጉስ? ያድርጉኛ። አባቴ እኮ ነው የጠፋው። እሺ ግን ቆይ እየደወልን በድጋሚ እናጠራ። እስካሁን አጣርተን ምን አገኘን? እሺ ትንሽ ተረጋጋ ቤሉል። አኩቲ እንዴት ነህ? ቆየት ጠፍተህ ነው? ዳዳ ብሩክ መጣ? ማም እኮ ስራ ሄዶ ነው እያለችኝ ነበር። አይ እሱ አልመጣም፣ እኔ ብቻ ነኝ የመጣሁት። ለአወራሽ ፈልጌ ነበር። እኔን? እሺ አጎቴ አብራኝ፣ ደስ ይለኛል። ምንድን ነው? አይ የተለየ ነገር እንኳን ኖሮ አይደለም፣ ግን በቃ ምንም ነገር ቢፈጠር ከጎንሽ ነኝ አለሁልሽ ለማለት ነው። እንዴ አጎቴ እሱንም ማለቅ ይመስላል እንዴ? እንደምታውቂ ያውቃለሁ፣ ግን ደግሞ ምንም ነገር ቢያጋጥምሽ ቀድሜ እንደምደርስልሽ እንደምወድሽ ለመንገር ነው። የእኔ ትንሽዬ ጠንካራ መሆን አለብሽ። ውብዬ ነው ያልኩት። እኔም በጣም ነው የምወድክ። ምን አስቤ ነበር መሰለ የምታግዘኝ ከሆነ? ምን አሰብሽ ንገሪኝ። የማምና ይዳድ የጋብቻ አባላቸው ነገ ነው እና እነሱ ከከተማ ወጥቶ የሚያከብር ይመስለኛል። እንደውም ሳስበው ዳድ ሆን ብሎ ነው የሚመስለኝ። ከከተማ ወጥቶ ነገሮችን እያስተካከለ ነው የሚሆነው። የእኔ ትንሽዬ አሁን ምን ተብሎ ነው የሚነገረው? አባትሽ ሞቶ ሊሆን ይችላል? አይ በጭራሽ። እንዴት ይህንን ደስታሽን እያየው ነግርሻለሁ። አዶኔት ሂዶ ነው ታይልቲል። ምንም ጊዜ የለኝም፣ እየተቻኮልኩ ነው የመጣሁት። እባክሽ ቅርበኝ። እንዴ ዛሬማ ታድራለች። የሆነት አልሰማህም? ከመጀመሩ ነው ደግሞ እኔ የማድረው። የእኔ ቀበጥ በያት አስቸግሪ። አስቸግራለሁ። ለምን አላስቸግርም? አጎትሽ ከአንቺ ቢርቅም ሁሌም ከጎንሽ ነው። የእኔ ቆንጆ ለአንቺ አንድ ነገር መንገር አለብኝ። ጠንካራ ሁኚ ምናምን ስልሽ የነበረው ደግሞ ለዛ ነው። አታስጨንቀኝ። ቆይ ምን ተፈጥሮ ነው? እሺ ንገረኝ። ምንድን ነው? ምን ብዬ ልንገርሽ? ግን ደግሞ ይሄን ነገር የግድ ከኔ ነው መስማት ያለብሽ። ኧረ አጎቴ እንዲህ ልብ ባፌ ልትወጣ ነው። በቃ አታስጨንቀኝ፣ ቶሎ ንገረኝ። እሺ እነግርሻለሁ፣ ግን ደግሞ እንዳልኩሽ አጎትሽ አለልሽ። እሺ አውቃለሁ አልኩህ እኮ አጎቴ። በቃ ዳግማ አትንገረኝ። እንትን እሺ ምንድን ነው የሚባለው? በቃ ንገራት። ሰዎች ስለ ሀዘን ከሚወዱት ሰው መስማት አለባቸው ይባል የለ? ለማጽናናትም ለምኑም ካንተ ተስማ። ካንተ ነው ማወቅ ያለባት። በቃ ንገራት። አባትሽ ተገሎ ቱቦ ውስጥ ተጥሎ ተገኝቷል፣ ፖሊሶች አግኝተውታል በላት። እንትን አረ በፈጠረክ ንገረኝ፣ የጨነቀኝ ነው።
የኔ ቆንጆ አባትሽ አባቴ ምን? ቆይ ለምንድን እንደዚህ የጨነቀ? ዳዲ ሆኖ ነገር አለ እንዴ? አሁን ፖሊስ ጣቢያ ነበርኩ። አባትሽ ተገሎ ተጥሎ ተገኝቷል። ኤልፊ መናገር ስላለብኝ ነው የነገርኩሽ። ገና ለማንም አልተናገርኩም። አስከሬኑን ሄዳችሁ ማረጋገጥ አለባችሁ። አጎቴ እንደዚህማ ሊሆን አይችልም። እየቀለድክ ነው። እንደዛ ነው። እንደዚህ አይነት ቀልድ በአባቴ እንዳታስበው። ምን መሆን ነው? ቢሆን እኮ እኔም ደስ ይለኝ ነበር። ኤልሹ ወይኔ ምንድን ነው ያደረኩት? ኤልሹ እባክሽን ንቂ። ኤልሹ የኔ ልጅ፣ ኧረ እባክሽን ንቂ፣ እባክሽን ንቂ። ምንድን ነው ያደረኩት? እባክሽን የኔ ቆንጆ ንቂ። እባክሽ ተነሽ፣ ኧረ ተነሽ እባክሽ። አጎቴ 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 ዋሳብተኝ። ምን ሆነህ ነው? በቃ መሄድ አለብኝ፣ ቸኩላለሁ። አጎቴ ወዴት ነው? እቸኩላለሁ። በስልክ አሳውቅሃለሁ።